ሰላም ጤና ይስጥልኝ። ብዙ ወንዶች የሴት ልጅን ስሜት መቆጣጠር ትልቅ አድካሚ ስራ ይመስላቸዋል። ነገር ግን ዋናው ሚስጥር ያለው ምን ያህል ትሰራለህ በሚለው ሳይሆን የትኛው ቦታ ትነካለህ በሚለው ላይ ነው። ከከንፈር ውጭ ያሉ ነገር ግን ከከንፈር በላይ የሴት ልጅን ስሜት የሚቀሰቅሱ 5 ድብቅ ቦታዎች አሉ። በዚህ ቪዲዮ ውስጥ እነዚህን ቦታዎች ሳይንሳዊ በሆነ መንገድ ለምን ስሜት እንደሚቀሰቅስና እንዴት መጠቀም እንዳለብህ በዝርዝር እናያለን። በተለይ ቁጥር 4 እና 5 ላይ የምንመለከታቸው ነጥቦች በግንኙነታችን ላይ አዲስ እሳት የሚጭሩ ናቸው። እስከ መጨረሻው አብራችሁን ቆዩ። አንገት የሴት ልጅ የፍቅር ካርታ ቁልፍ ቦታ ነው። ከአንገቷ ጀርባ ፀጉሯን ገለል አድርገህ በዝግታ መሳም ስትጀምር ሰውነቷ ኦክሲቶሲን የተባለ የፍቅር ሆርሞን እንዲያመነጭ ያደርገዋል። ጥበቡ እዚህ ጋር ፍጥነት ወሳኝ ነው። በጣም ፈጣን መሆን የለበትም። ቀስ ያልክ ትንፋሽን እያሳረፍክ ስትስማት በአንተ ሙሉ በሙሉ እንድትዝናና ወይም ሪላክስ እንድታደርግ ይረዳታል። ይህ ንክኪ በተለይ ከከባድ የሥራ ቀን በኋላ ለምትመጣ ሴት ትልቅ የአእምሮ እረፍትና ስሜት ነው የሚሰጣት። ሁለተኛ፣ የጆሮ ግንጥልና የሹክሹክታ ጥበብ። ጆሮ ለድምፅ ብቻ ሳይሆን ለንክኪም በጣም ስስ ነው። እዚህ ቦታ ላይ በዝግታ መሳም ወይም በከንፈር መጠጋት ከፍተኛ ንዝረት ይፈጥራል። ሚስጢሩ መሳምን በሹክሹክታ አጅበው። በጣም ነው የምታምሪው ወይም ደስ ያለሽ የሚሉ ትናንሽ ቃላትን በጆሮዋ ስትነግራት ስሜቷ በሁለት አቅጣጫ በንክኪና በድምፅ እንዲነቃቃ ያደርገዋል። ይህ ደብል ስቲሙሌሽን ይባላል። ሶስተኛ፣ የእጅ አንጓና የዘንባባ ንክኪ። ብዙዎች ይህን ቦታ ይልፉታል። ነገር ግን የእጅ አንጓ የደም ስሮችን ወደ ቆዳ የተጠጉበት በመሆኑ ለሙቀትና ለንክኪ በጣም ቅርብ ነው። እጅዋን ይዘ የእጅ አንጓዋን ስትስማት ልዩ የሆነ የመቀራረብ ስሜት ይፈጥራል። ለምን ይሰራል? ይህ ንክኪ በሴቶች አእምሮ ውስጥ ይህ ሰው በእውነት ለእኔ ትኩረት ይሰጣል የሚል ስሜት ይፈጥራል። ስሜቷን ከመቀስቀስ በፊት ልቧን የምትከፍትበት ቁልፍ ቦታ ነው። አራተኛ፣ የግንባርና የአይን ግንኙነት። ይህ የክብር ንክኪ ነው። አንድን ሴት ግንባሯን መሳም ማለት ከስጋዊ ፍላጎት ባለፈ እጠብቅሻለሁ፣ አከብርሻለሁ ማለት ነው። ስልቱ መሳምን ከመጀመር በፊት ለጥቂት ሰከንዶች አይኗን ተመልከት። ከዚያም በዝግታ ግንባሯን ሳማት። ይህ ድርጊት ሴት ልጅ በአንተ ላይ ያላትን እምነት ትረስት በከፍተኛ ሁኔታ ይጨምራል። ሴት ልጅ ደግሞ ካመነችህ ስሜቷን ለመክፈት አታመነታም። አምስተኛ፣ የትከሻ አጥንት። ወደ ዋናው ነጥብ ስንመጣ የትከሻ አጥንት አካባቢ ነው። ይህ ቦታ የሴትነት ማራኪነት ምልክት ተደርጎ ይወሰዳል። እዚህ ቦታ ላይ የሚደረግ ረጋ ያለ መሳም ፕሌይፉል ወይም ተጫዋች የሆነ ስሜት ይፈጥራል። በተለይ ክፍት ያለ ልብስ በለበሰችበት ወቅት በድንገት ከበስተጀርባ መጥተህ ትከሻዋን ስትስማት የሚፈጠረው ስሜት ወደር የለውም። ስለዚህ ይሄ በጣም ወሳኝ ነገር ነው። ይሄን ማድረግ እንዳትረሳ። ማጠቃለያና ምክር ያስታውሱ፣ እነዚህ ሁሉ የንክኪዎች ውጤታማ የሚሆኑት በመፈቃቀድና በፍቅር ሲደረጉ ብቻ ነው። የትኛው ነጥብ ይበልጥ ተመቻችሁ? እናንተስ የትኛው ቦታ ሲነካላችሁ ደስ ይላችኋል? ኮሜንት ላይ አሳውቁኝ።